ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ተመልሰን መጥተናል። ዘፍጥረትን ልናጠና ዛሬ እንቀጥላለን። ዘፍጥረት 4ን ዘፍጥረት 4 ስለምንድን ነው? የቃየንና የአቤልን ታሪክ እናያለን። የአቤልና ቃየል ታሪክ በጣም የታወቀ ነው አይደለም? ቃየል አቤልን ገደለው። በአቤል በቃየል መወለድ ነው። ቃየል ነው ታላቅ። በቃየል መወለድ ነው የሚጀምረው አይደለ? ምዕራፉ ሲጀምር አዳም ሚስቱን ሔዋንን ተገናኛት፣ እሷም ጸንሳ ቃየንን ወለደች ይላል። ቃየንን ወለደች እና ይህ ማለት የመጀመሪያውን የሰው ልጅ መዋለድ የጀመረበትን ዘመን ያሳያል አይደል? ዘፍጥረት ላይ በጣም ብዙ የመጀመሪያ ጊዜዎች አሉ አይደል? ይሄም አንዱ የመጀመሪያ ጊዜ ነው። የሰው ልጅ ከተፈጠረ በኋላ ልጅ መውለድ የጀመረበት ጊዜ ማለት ነው። አዳምና ሔዋንን ብርት ያላቸው ይመስላል። ተጸንሰው ስላልተወለዱ አይመስለኝም። እና በእግዚአብሔር እርዳታ ወንድ ልጅ አገኘው ስትል ልጇን ቃየን አለችው እና ስቲል እግዚአብሔር እየረዳቸው ነው። እነሱም ደግሞ በእግዚአብሔር ላይ እየታመኑ ነው። ስቲል በወደቀ ዓለም ቢሆኑ ማለት ነው ከእግዚአብሔር ካዘጋጀላቸው ስፍራ ቢባረሩ ግን እግዚአብሔርን እየታመኑ ነው ማለት ነው። እና እነሱም ብቻ ሳይሆኑ ደግሞ ታምነው ያሉት ልጆቻቸው አቤልም ቃየልም እግዚአብሔርን እያመለኩት ነው ያሉት አይደለ? መስዋዕት እኮ ማቅረብ ማለት የአምልኮ ፓርት ነው አይደል? እና ግን በፕሮፌሽናቸው ደግሞ የተለያዩ ልጆች ሆነው እንዳደጉ እናያለን። አቤል የበግ እረኛ ነው። ቃየን ደግሞ አራሽ ነው፣ ገበሬ ነው። ከዛ መስዋዕት አቀረቡ አይደል? መስዋዕቱን የአቤልን መስዋዕት እግዚአብሔር ተቀበለ፣ የቃየልን ግን አልተቀበለውም። ለምንድን? ሁለቱም መስዋዕት ሰውተዋል። ሁለቱም እግዚአብሔርን ይፈልጋሉ። ግን የአንዱ መስዋዕት ተቀበለ፣ የአንዱን አልተቀበለም። ወደ ቃየን መስዋዕት አልተመለከተም ይላል እና ቃየን ደግሞ በዚህ በጣም ተቆጣ። ግን ለምንድን ነው እግዚአብሔር ያልተቀበለው? አይዶን ነው መጽሐፍ ቅዱስም አይልም አክቹዋሊ ለምን እንዳልተቀበለ። አቤልም የበግ እረኛ ነው ይላል። ቃየን ደግሞ ገበሬ ነው ይላል። ስለዚህ ካላቸው አምጥተዋል። አሁን እሱ አይደለም ያመጡት ነገር አይደለም ችግሩ። እግዚአብሔርን ያስቆጣው ያቀረቡበት ኢንቴንሽን ይመስለኛል። አቤልም አቀረበ፣ ቃየንም አቀረበ። ወደ ቃየን ግን አልተመለከተም። እና እንደዛም ሲሆን ግን ቃየን ተቆጣ፣ ምሬት ነበረው። ግን እኮ እዚህ ቁጥር ስንት ላይ ነው መሰለ የአቤልን መስዋዕት ሲናገር ቁጥር 4 ላይ አቤልም መጀመሪያ ከተወለዱት በጎች መካከል ስባቸውን መስዋዕት አድርጎ አቀረበ። ለዚህ መጀመሪያ በኩራቱን ነው ያቀረበው ማለት ነው አይደለ? ይሄ ማለት መልካም የሆነ ኢንቴንሽኑ ማለት በግ ስለሆነ የእሱ የተሻለ ስለሆነ ሳይሆን ኢንቴንሽኑ በኩራቱ በቃ የመጀመሪያውን ነገር ነው ለእግዚአብሔር ያቀረበለት። የቃየልን ግን አላውቅም። ከዛ በኋላ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ በቃየልና በመስዋዕቱ ግን አልተደሰተም። ስለዚህ ቃየን ክፉኛ ተናደደ፣ ፊቱም ጠቆረ። ለዚህ እግዚአብሔር የምናቀርበውን ነገር ትልቅነት ወይ ትንሽነት ሳይሆን የሚያየው ኢንቴንሽናችንን አይደል? ኢየሱስ ክርስቶስ ያኔ በቤተ መቅደስ ቆሞ እያየ ካላት ነገር ትንሽ ያላትን ነገር ሰጥታ ሄደችውን እች ናት በጣም ብዙ የሰጠችው ብሎ ሲል ነበር አለ። እግዚአብሔር ሪሊ ልባችንን ኢንቴንሽናችንን ነው የሚያየው እንጂ ምን ያህል መስጠታችን አይደለም። እና ለዛ ይመስለኛል የአቤልን መስዋዕት የተቀበለው እና የቃየልን ያላየው ጭራሽ። ትክክል ነው። የአቤል አይ ቲንክ የበኩር የሆነውን ነገር የመጀመሪያ የሆነውን ነገር ነው ያቀረበው እና እግዚአብሔርም የበኩር የሆነውን ለራሱ የበኩሩን ለእግዚአብሔር ነው የሚሰጠው አይደል? መጽሐፍ ቅዱስ ስናይ የበኩር የሆነውን ለእግዚአብሔር እንዲለዩ ለእስራኤላውያንም
ትእዛዝ ሲሰጥ እናያለን። እና እንደሱ ማለት እግዚአብሔር ያንን እንደሚፈልግ የመጀመሪያ የሆነውን ነገር እንደሚፈልግ ኢንጀነራል መረዳት እንችላለን። የቃየን ግን ቃየን አቀረበ ነው የሚለው። ስለዚህ በመስዋዕቱ አይነት ነው የተቆጣው ማለት አንችልም። ግን እንዳልሽው ያቀረበበት ኢንቴንሽን በጣም ወሳኝ ነው ማለት ነው። ግን እግዚአብሔር ለምንድን ነው በኩር የሚፈልገው? በኩር የሚፈልገው በጣም ጥሩ ጥያቄ ነው። ሁሉም ከእርሱ ስለሆነ ያንን ሪኮግናይዝ እንድናደርግ የሚፈልግ ይመስለኛል እግዚአብሔር። ሁሉም ነገር ሁሉ በእርሱ ነው የሆነው አይደለ? ከሆነውም አንዳች ያለ እርሱ አልሆነም እና እግዚአብሔር የሚሰጠን ነገር በሙሉ የእሱ እንደሆነ እንድናስተውል ይፈልጋል ይመስለኛል። እግዚአብሔር ጎሎት አይደለም አይደለ? ከኛ እንደገና የሚጠይቀው ሁሉም የእርሱ ነው። አክቹዋሊ ትንሹም ትልቁም የእርሱ ነው። ግን እግዚአብሔር የሚሰጠን ነገር ሁሉ ከእርሱ እንደሆነ እውቅና እንድንሰጥ የሚፈልግ ይመስለኛል እግዚአብሔር። እና ዋናችንም እሱ እንዲሆን አይደል? ዋና በቃ ሃይስት ፕሌስ ላይ ያለው የእሱ ነገር እንዲሆን የሚፈልግ ይመስለኛል። እግዚአብሔር አምላክም ቃየንን እንዲህ አለው፣ ለምን ተናደድክ? ለምን ፊት ጠቆረ? መልካም ብታደርግ ተቀባይነት አታገኝምን? መልካም ባታደርግ ግን ኃጢአት በደጅህ እያለባች ናት፣ ልታሸንፍህም ትፈልጋለች። አንተ ግን ተቆጣጠራት። እኔ ምርጫ ይታየኛል፣ የሰው ምርጫ። አሁን ቃየን በቅን ልብ ወደ እግዚአብሔር በትሁት ልብ ወደ እግዚአብሔር ቢያቀርብ እግዚአብሔር መስዋዕቱን ይቀበላል አይደለ? አሁን እንዳልነው እግዚአብሔር የመስዋዕቱን አይነት ሳይሆን የልብን ኢንቴንሽን ነው የሚፈልገው እግዚአብሔር። በቅን ልብ በትሁት ልብ ወደ እሱ እንድንቀርብና መልካም ብታደርግ ተቀባይነት አይኖርህም ወይ? ምርጫው ያንተ ነው እና ባታደርግ ግን ኃጢአት በደጅህ እያለባች ናት። ስለዚህ ምርጫ ነው ጎልቶ የሚታየኝ እና ኃጢአት በደጅህ እያለባች ናት። ኤፌሶን ላይ ኤፌሶን 4:11 ይመስለኛል ለዲያብሎስ እድል ፈንታ አትስጡት እና በአንዳንድ ትርጉሞች በራችሁን ክፍት አታድርጉ፣ ትንሽ ክፍተት አትስጡት። ምክንያቱም በምርጫችን ተጠቅሞ ነው ጠላት የሚያጠቃን። በሩን ስንከፍትለት በዛ ነው እየገባ ዶሜኑን እያሰፋ የሚሄደው ማለት ነው። እና እግዚአብሔር ወዲያው ያስጠነቅቀዋል አለ። ኦኬ ወደ መስዋዕቱ አልተመለከተም። ከዛ መልካም እንዳታደርግ ማከለከለ። መምረጥ ትችላለህ፣ መልካም ለማድረግ መምረጥ ትችላለህ። ካላረክ ግን ኃጢአት በደጅህ እያደባ ነው። ስቲል የመመለስ እድል አለው እና የማጥኛ መጽሐፍ ምን ይላል? ኃጢአት በደጅ በር ላይ ዲያብሎስ በር ላይ ቆሟል እንደማለት ነው። ቆሟል እና ግን ፎርስ ላያደርገው ይችላል። ገብቶሻል? በእርግዱ አይገባም፣ ግን ምርጫ አለው። በሩን ግን ክፍት ካደረገ ካልተጠነቀቀ ግን ብዙ ዳሜጅ ያደርሳል ማለት ነው። ልክ በቃየን ሕይወት እንደሆነው እግዚአብሔር ደጋግሞ እድል ይሰጠዋል፣ ግን እሱ ምርጫውን አላስተካከለም። በዚህ ጊዜ አሁን ቃየን እንደዛ መስዋዕቱን አቅርበው እግዚአብሔር ወደ መስዋዕቱ ሳይመለከት ሲቀር በመመረር እንዴት መስዋዕቴን አይቀበልም በማለት ፈንታ ልቡ ቢመለስ እድል አለው አይደለ? በአቤል ላይ ተናዶ እርምጃ ከመውሰዱ በፊት ወይ ምን አድርጌ ይሁን እግዚአብሔር ያልተቀበለ ብሎ ወደ ራሱ ቢመለከት፣ ግን ወደ ራሱ ደግሞ እንዳይመለከት እግዚአብሔር ኦልሬዲ እዚህ ጋር ያሳያል አይደለ? መልካም ብታደርግ ምንድነው መልካም ብታደርግ ተቀባይነት አታገኝምን? መልካም ባታደርግ ግን ኃጢአት በደጅ እያደባች ናት፣ ልታሸንፍ ትፈልጋለች። አንተ ግን ተቆጣጠራት። ይገርማል በጣም
ንገስበት፣ አንተ ግን ንገስባት ይላል መደበኛው ትርጉም። ስለዚህ በዛ ሰዓት አክሽን ይጠበቅበታል ማለት ነው። እንደዛ ሲሆን አክሽን ይጠበቅበታል። በእግዚአብሔር ስር በእግዚአብሔር ፊት መደፋት፣ መመለስ፣ እግዚአብሔር እርዳኝ ማለት። ምክንያቱም ሰው በኃይሉ አይበረታም፣ በራሱ ኃይል አይደለም። እና እግዚአብሔር እንደዛ ብሎትም እያስጠነቀቀው እግዚአብሔር ነው የሚናገረው አይደል? እንደሱ ብሎ እያስጠነቀቀው ቃል ግን አይመለስም አለ። ስቲል ምርጫው የተሳሳተ ነው። በየስቴፑ የተሳሳተ እግዚአብሔር እድል ይሰጣል እና የኃጢአት ዋጋ ሞት ነው ይላል አይደለ? እግዚአብሔር ግን እድል ይሰጣል ስቲል እና ሰው ግን እነዚህን ስቴፖች እየሳተ ሲሄድ መጨረሻ ሞት ጋር ይደርሳል ማለት ነው። በእግዚአብሔር የእድል አለመስጠት ሳይሆን በእግዚአብሔር ምሕረት ማለት ሳይሆን በሰው በራሱ ምርጫ ማለት ነው እና ቃየል አይ ቲንክ ጥሩ ምሳሌ ይሆነናል ይመስለኛል፣ ምርጫችንን ማስተካከል። ምክንያቱም ህይወት የምርጫ ጉዳይ ነው። ሁልጊዜ የዕለት ተዕለት ህይወታችን በምርጫችን ላይ የተመሰረተ ነው። እግዚአብሔርን ለመከተል የእግዚአብሔርን መንገድ ለመከተል መምረጥ ሁልጊዜ። ከዛ በትክክል ባልሆነው መንገድ ደግሞ ሲራመድ እናያለን አይደል? ክፋትን አስቦ በልቡ ለወንድሙ መጥፎን ነገር አስቦ ና እንሄዳለን። እግዚአብሔር የተናገረው ይሄ ያለማወቅ ስህተት ወይ ድንገት ግንፍል ብሎ ሄዶ ግድል አድርጎት ሳይሆን ፕላን አድርጎ ና እንሂድ፣ እስቲና ወደ መስኩ እንውጣ ብሎት እዛ ጠቀሙና ገደለው። ከዛ በኋላ እግዚአብሔር ማለት የምህረትና የጀስቲስ የፍርድ አምላክ ነው። የፍርድና የምህረት አምላክ ነው እና የእግዚአብሔርን ፍርድና ምህረት እዚህ ጋር እናያለን አይደል? መጀመሪያ አዳምና ሔዋንም ጊዜ የእግዚአብሔርን ምህረትና ፍርድ አይተናል አይደል? እዚህ ጋርም ደግሞ የእግዚአብሔርን ምህረትና ፍርድ እናያለን እና የእግዚአብሔር ምህረትና ፍርድ የሚለያዩ ነገሮች አይደሉም። በቃ እግዚአብሔር አብሮ ማንነቱ ነው። አቤልን ገድለው እንግዲህ የመጀመሪያው ግድያ ለፍጥረት የሁሉም ነገር መጀመሪያ ነው እና ግን የቃየን ስራ እዚህ አይደለም የጀመረው። መግደሉ ውጤት ነው የብዙ ሰንሰለት ነው ይባላል፣ የብዙ ሂደቶች ውጤት ነው ወደ አቤልን እስከ መግደል ድረስ ያደረሰው ማለት ነው እና መልካም ለማድረግ ስላልመረጠ ማለት ነው። ባለመመለሱ ሰው በመመለስ ነው የሚድነው አይደል? ቅዱስ የሚናገረው በመመለስ ሰው ይድናል እና ቃየን ግን አለመመለስን መረጠ። ውጤቱንም ያየ ነው ማለት የምናውቀው ነው። እግዚአብሔር ከዛ በኋላ የተረገምክ ነህ አለው፣ በምድር ላይ ኮብላይ ትሆናለህ አለው። ከዛ ቃየን ደግሞ ቆስቲ ቁጥር 13 ላይ ቃየንም እግዚአብሔርን እንዲህ አለው፣ ቅጣቴ ልሸከመው ከምችለው በላይ ነው። እነሆ ዛሬ ከምድሪቱ አባረርከኝ፣ ከፊትህም እሸሸጋለሁ፣ በምድር ላይ ኮብላይ ተንከራታች እሆናለሁ፣ የሚያገኘኝም ሁሉ ይገድለኛል አለ። እግዚአብሔር ግን የለም እንደርሱ አይሆንም፣ ማንም ቃየንን ቢገድል 7 እጥፍ የበቀል ቅጣት ይቀበላል አለው። ስለዚህ ያገኘው ሁሉ እንዳይገድለው እግዚአብሔር በቃየን ላይ ምልክት አደረገለት። ቃየንም ከእግዚአብሔር ፊት ወጥቶ ሄደ፣ ከኤደን በስተምስራቅ በምትገኝ ኖድ በተባለች ምድር ተቀመጠ። ይገርማል። የእግዚአብሔር ምህረትና ፍርድ እዚህ ጋር ማየት እንችላለን። ግን እኔ አንድ ግራ የገባኝ ነገር የዚህን ጊዜ የነበሩት አዳም፣ ሔዋን፣ አቤል፣ ቃየን ነበሩ አይደል የተፈጠሩት። ከዛ በኋላ ቃየን ደግሞ አቤልን ገደለው። እዚህ አዳም፣ ሔዋን እና ቃየን ብቻ ናቸው ያሉት ማለት ነው። ግን ያገኘኝ ሁሉ ይገለኛል አለ። ከዛ እግዚአብሔር ደግሞ ያገኘው ሁሉ እንዳይገለ ምልክት አደረግብሃለሁ ብሎ ምልክት አደረገበት። ማን ነው የሚገለው? ጥሩ ጥያቄ። አላውቅም። ሁሉም ነገር ሪኮርድ ነው ብዬ አላስብም። ሌላም ልጆች አላቸው ብዬ አስባለሁ። ምክንያቱም
ሰው የሚኖርበት እድሜ የዛኔ በጣም ብዙ ነበር አለ። ስለዚህ በነዛ ሁሉ ጊዜያት ብዙ ልጆች ሊወልዱ ይችላሉ። አዳምና ሔዋን እነዚህ የሚወልዷቸው ልጆች ደግሞ ቤተሰብ እየመሰረቱ እየተባዙ በእድሜያቸው ክፍተት ምናልባት ኦልሬዲ ብዙ ሰው ተሰራጭቶ እየኖረ ይሆናል ብዬ አስባለሁ። ማንም እንዳይገለ ያገኘው ሁሉ እንዳይገለ ምልክት ይደረግብሃል። የእግዚአብሔርንም ጥበቃ ያሳያል። ስቲል ተቆጥቶም አሁን እኛ ልጆቻችን ላይ ብንቆጣም ግን ስቲል ፍቅራችን አይቀንስም አይደለም። እና የእግዚአብሔርንም አባትነት ያሳያል። ስቲል ተቆጥቶም ግን ሰው እንዳይገለው ያገኘው ሁሉ እንዳይገለው ምልክት ያደርግበታል። ቃየል ገደለዋል አቤልን እና እግዚአብሔር ይጠይቀዋል፣ ወንድምህ የት ነው ሲለው ቃየል የሚመልሰው መልስ ይገርማል አይደለ? በጣም ብሩታል አይደል? እና እግዚአብሔር እድል እየሰጠው ማለት እያስጠነቀቀው እድል እየሰጠው ግን ቃየል በመንገዱ ሁሉ የተሳሳተ ምርጫ ነው ያደርገው። መመለስን አልመረጠም። እግዚአብሔር ግን እድል እየሰጠው ነው እና ኢቭን እግዚአብሔር ላይ ብሩታል ይሆናል አይደል? እኔ ወንድሜ ጠባቂ ነኝ እንዴ? እና ከዛ እግዚአብሔር ግን ሞመንት ይመጣል። እግዚአብሔርም ደግሞ የሚፈርድበት የሚቀጥለውን ስቴፕ የሚወስድበት ጊዜ ይመጣል አይደል? እና የወንድምህ ደም ፍትህ ደግሞ እናያለን። የወንድምህ ደም ወደ እኔ ይጮሃል፣ ፍትህ ተጓሏል እያለ ማለት ነው። የአቤል ጥፋት አይደለም እኮ ቤዚካሊ የቃየን ወደ ቃየን መስዋዕት እግዚአብሔር ያልተመለከተው በአቤል ምክንያት አለ። ግን እሱ ቅንዓት ነው እና አቤልን ገደለው። ስለዚህ ፍርድ ተጓሏል። ስለዚህ የወንድምህ ደም ወደ እኔ ይጮሃል። ስለዚህ ደም ይጮሃል ማለት ነው። ተበደልኩ ይላል ማለት ነው። ለእኛ ሞተ በቃ። ግን ደሙ ይጮሃል እና ዘሌዋውያን 17:11 ላይ ምን ይላል? የስጋ ሕይወት በደም ውስጥ ነውና ደሙም ከሕይወቱ የተነሳ ያስተሰርያልና በመሰዊያው ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት ይላል እና የስጋ ሕይወት በደም ውስጥ ነው። ስለዚህ የአቤል ደም ለሰው ነው እንጂ የሞተ የሚመስለው ወደ እግዚአብሔር ግን ይጮሃል፣ ኮሚኒኬት ያደርጋል ማለት ነው። እና ይህንን በደንብ የሚያስረዳን ክፍል አለ አዲስ ኪዳን ላይ ዕብራውያን 12:24 ምን ይላል? የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ ወይ የሚሻለውን የሚናገር ወደ መርጨት ስርዓት ደርሳችኋልና ይላል። የአቤል ደም አለ። የአቤል ደም ተናግሯል አይደለ? የአቤል ደም ወደ እኔ ይጮሃል ብሏል እግዚአብሔር አይደል? እና እዚህ ደግሞ ከአቤል ደም ይልቅ ወደሚሻለው ወደ መርጨት ደም ደርሳችኋል እና የኢየሱስ ክርስቶስ ቅድም ያነበብነው ደግሞ ዘሌዋውያን ላይ በደም ውስጥ ሕይወት በደም ውስጥ ነውና የስጋ ሕይወት በደም ውስጥ ነውና ከሕይወቱ የተነሳ ያስተሰርያልና በመሰዊያው ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት ይላል አይደለ? ያስተሰርያል፣ የማስተሰሪያ ፈንክሽን ያለው ማለት ነው ደም። ስለዚህ የኢየሱስ ክርስቶስ ደግሞ ከአቤል ደም ይልቅ የሚሻል የሚናገር የፍትህን ነገር ስለኛ ኃጢአት እኛ ኃጢአተኞች ነን አይደለ? ሞቼላቸዋለሁ። ጌታ ኢየሱስ ክርስቶስ በሞቱ የኛ ኃጢአት ሽሯል አይደለ? እና የኢየሱስ ክርስቶስ ደም ወደ እግዚአብሔር አብ ይናገራል ማለት ነው። እና በጣም ነው የገረመኝ ይህንን ኮኔክሽን ሳይ እና ስለዚህ እግዚአብሔር ዝም ብሎ ራንደም ነገር አይደለም ያደርገው ማለት ነው። 17 ላይ ቃየን ሚስቱን ተገናኛት፣ እርሷም ጸንሳ ሄኖክን ወለደች እና ቃየን የቆረቆረውን ከተማ በልጁ ስም ሄኖክ ብሎ ጠራው እያለ ይቀጥላል እና ልጅ ይወልዳል። የልጅ ልጅ እየተጋቡ እየተዋለዱ ይኖርና ላሜህ
ከሱ የባሰ ጥጋበኛ ሰው ላይ ይደርሳል። ከሱ የባሰ በጣም ቫዮለንት የሆነ ሰው ነው። እና 23 እናንብብ። ከ23 ጀምረን ላሜ ሚስቶቹን እንዲህ አላቸው፣ አዳና ጺላ ሆይ ስሙኝ፣ የላሜህ ሚስቶች ሆይ አድምጡኝ። አንድ ሰው ቢያቆስለኝ፣ ጎልማሳው ቢጎዳኝ ገደልሁት። ቃየንን የሚገድል 7 ጊዜ ቅጣት ካገኘው የላሜህ ገዳይማ 7 ጊዜ 7 ቅጣት ያገኘዋል። እና የሰው ልጅ ባህሪ የባሰ እየተበላሸ የባሰ ቫዮለንት የሆነ የባሰ ከእግዚአብሔር እየራቀ እንደሄደ እናያለን አይደለ? ደግሞ ያልተባለውን ነገር ነው የሚያወራው እዚህ ጋር። እንትናን ቃየልን እግዚአብሔር ራሱ ነው አንተን እቀጣዋለሁ ያለው እና ምልክት አደርግብሃለሁ ያለው እግዚአብሔር ራሱ ነው። ላሜ ግን እግዚአብሔርም ምንም አላለውም። ጀስት በራሱ ተነስቶ 7 ጊዜ 7 እንትናን ገደልኩት ብሎ በኩራት ነው ደግሞ የሚያወራው። ከዛ እኔ የሚገድለኝ ደግሞ 77 ጊዜ ቅጣት ያገኘዋል። 77 ጊዜ ቅጣት ያገኘዋል። ስለዚህ የአሮጋንሱ በጣም ነው እንደውም የጨመረው አይደል? እና ያኛው ሰው ጎልማሳው ጎዳ የሚለው ቢያቆስለኝ እሱንም አቆስሎታል፣ እሱንም ጎድቶታል። ግን እሱ ገደልኩት ነው የሚለው አይደለ? ስለዚህ ፍትህ ተጓሏል ማለት ነው እዚህ ጋር። እና በመግደሉም አይጸጸትም። ኢቭን እንደውም ቅድመ አያቱን ቃየን እሱ 7 ጊዜ እሱን የሚገድል ሰው 7 ጊዜ 7 ከተቀጣ እኔን የሚገድል እኔን የሚጎዳኝ 7 ጊዜ 7 ጊዜ ቅጣት ያገኘዋል። ግን አሁን ቆይ ከቃየን ከቅድመ አያቱ ታሪክ መማር ያለበት ይሄ ሰው ወንድሙን ገድሎ ቃየል ተሰደደ ከሀገሩ፣ እግዚአብሔር ቀጣው፣ እኔ እንደሱ እንዳልሆን ብሎ ወደ ተቃራኒው መንገድ ነው መሄድ ያለበት ወይስ እሱ ራሱ ከአቤል የባሰ ከቃየን የባሰ ጥፋት አጥፍቶ በኩራት ማውራት ነው ያለበት? እንዳልከው የሰው ልጅ ልብ እንዴት እየገፋ እንደሄደ ነው የሚያሳየው። ምዕራፉ መጨረሻ አዳም እንደገና የሁሉ ነገር ካለፈ በኋላ ሚስቱን ተገናኛት፣ እሷም ወንድ ልጅ ወለደች። ቃየን በገደለው በአቤል ፈንታ እግዚአብሔር ምትክ ሰጠኝ ስትል ስሙን ሴት ብላ ጠራችው። ለሴትም ደግሞ ወንድ ልጅ ተወለደለት፣ ስሙንም ሄኖስ አለው። በዚያ ዘመን ሰዎች የእግዚአብሔርን ስም መጥራት ጀመሩ ይላል። ከተወለደ በኋላ ለአቤል ሪፕሌስመንት ብለው ነው አይደለ ስም ይወጡለት። ግን በኋላ ላይ የሴት ዘር እግዚአብሔርን የሚፈራና የእግዚአብሔርን ስም የሚጠራ ዘር ነው የተባለው። ዛሬ በዚሁ እናበቃለን። በሌላ ጊዜ ደግሞ ምዕራፍ 5 እንቀጥላለን። እግዚአብሔር ይባርካችሁ። ተባረኩ። ቻው።